ሰላም ሰላም እንዴት አላችሁ እንዴት ቆያችሁ ዛሬ ከኢዚያ የተውጣጡ የጋዜጠኞች ቡድን በፋሚሊ ሎጅ አረንጓዴ አሻራቸውን አኑረዋል በፋሚሊ ሎጅ ችግኝ በመትከል ምን ተሰማኝ በጣም ደስ ብሎኛል እንግዲህ የክቡር ጠቅላይ ሚኒስትሩን ስራ ለመዘገብ ነበር የመጣነው እግረ መንገዳችንን እኛም ችግኝ በፋሚሊ ሎጂ አስቀምጠናል ከዚህ በኋላ ወደ ዱራሜ ስንመጣ ቤታችን ነው ወደ ፋሚሊ ሎጂ ነው የምንመጣው ይህ ቤት እንዲያድግ ከፍ እንዲል እኛም ምኞታችን ነው በቀጣይ ስንመጣ ደግሞ የተተከሉ ችግኞች አድገው አምሮ ተውቦ መንገዱ ተሰርቶላችሁ እንዲጠብቃችሁ እንመኛለን እናመሰግናለን እኛም እናመሰግናለን በርካታ እንግዶች ወደ ፋሚሊ ሎጅ በመጡበት ወቅት የተከሏቸውን ችግኞችን እየጎበኙም ይገኛሉ በፋሚሊ ሎጅ መስራቾች የተተከሉ የተለያዩ ከበርማዶ የመጡ ተክሎችንም እየጎበኙም ይገኛሉ በፋሚሊ ሎጅ በርካታ እንግዶች ታዋቂ ግለሰቦች የመንግስት ባለስልጣናት ከፌደራልና ከክልል እንዲሁም ከዞን የተውጣጡ አመራሮች በርካታ ችግኞችንም መትከል ችለዋል ችግኙን በተከሉ ሰዎች ስም ግሪን ሌጋሲ ሙዚየም ተብሎ የተለያዩ የፎቶ አውድሪም ተዘጋጅተዋል ከኢዚያ የተውጣጡ የጋዜጠኞች ቡድንም በፋሚሊ ሎጅ አረንጓዴ አሻራቸውን አኑረዋል ታሪክ ሁሌም ያስተውሳቸዋል የተከሉበትን ቀንና ጊዜ እንዲሁም የተሰማቸውን በዚህ መልክ በጽሁፍ አስፍረዋል ስለመጡ እጅግ አርገን እናመሰግናለን ፋሚሊ ሎጅ ዱራሜ